መነጽሩ ተጣሟል። ህይወትሽ ይጣመምብሽ፣ ላይፍሽ ይጣመም። ላይፍሽ ሳይቃና እንደተጣመመ ወየው ወየው እንዳልሽ ሁሌ እንደጸለሽ ኑሪ። አንድ ቀን ሳይሳካልሽ የአባቴ አምላክ ያጣምሽ። ልክስክስ መናጢ ድሃ የድሃ ልጅ በካካ መነጽር ከፈለግ ዘር ማንዘርሽን አስለብሰዋለሁ። ልክስክሶች የስውሯ ማርያም ጸበል አምጥቻለሁ ለእህቴ፣ ለባሌ፣ ለማርቲ። ሌሎቻችሁ የታባታችሁ አውቃችሁና ነው እዚህ ኤርፖርት 1 ኪሎ እቃ በስንት ብር በሚያልፍበት ሀገር ጸበል ልሰጥሽ ነው እና የሰጣችኋል። የቧንቧውን እቃ እየቀዳው በሞጣ አስቀድሼ እሰጣችኋለሁ። ሞጣ ግን በሰላም ነው መስቀል ይዞ እንትን ይዞ ወጣው። ብሎክ አድርገሽዋል? ደህና አድርገሽዋል። ኧረ እኔ ተቆረጠ አይቼ ነው። አንዳች መድኃኒዓለም ይውካውና ደፋር ነው ደፋር ባላገር ደፋር ነው የሚባለው እኮ ለዚህ ነው። ጋቢውን አድርጎ እንደ ቆብ አድርጎ መስቀል ይዞ ይውጣ። አይሞጣ አንተ ጭቃ ባላገር መች ነው የምሰለጥ? አሜሪካን ገብታ ያልሰለጠንክ መች ስልሰለጥ ነው? ባላገር አፈር በልተህ በሞትክ አምባላገር። ይሄን 12 ሎሚ መጠ ፌስ 6 ፌስታል አስታው ከአዲስ አበባ ገብተህ በሱዳን አምልጠ መጣ። ባላገር መቼም አሰለጥን። ደፋር ባላገር። የወንዶቹ ድፍረት ቢሆን ማኛ ከብት። ይሄ ከብት ሃይማኖት ላይ ቆለን ማን አለብኝን? የስውሯ ማርያም ጸበል አምጥቻለሁ ለእህቴ፣ ለባሌ፣ ለማርቲ። ሌሎቻችሁ የታባታችሁ አውቃችሁና ነው እዚህ ኤርፖርት 1 ኪሎ እቃ በስንት ብር በሚያልፍበት ሀገር ጸበል ልሰጥሽ ነው እና የሰጣችኋል። የቧንቧውን እቃ እየቀዳው በሞጣ አስቀድሼ እሰጣችኋለሁ። ሞጣ ግን በሰላም ነው መስቀል ይዞ እንትን ይዞ ወጣው። ብሎክ አድርገሽዋል? ደህና አድርገሽዋል። ኧረ እኔ ተቆረጠ አይቼ ነው። አንዳች መድኃኒዓለም ይውካውና ደፋር ነው ደፋር ባላገር ደፋር ነው የሚባለው እኮ ለዚህ ነው። ጋቢውን አድርጎ እንደ ቆብ አድርጎ መስቀል ይዞ ይውጣ። አይሞጣ አንተ ጭቃ ባላገር። መች ነው የምሰለጥ? አሜሪካን ገብታ ያልሰለጠንክ መች ስልሰለጥ ነው? ባላገር አፈር በልተህ በሞትክ አምባላገር። ይሄን 12 ሎሚ መጠ ፌስ 6 ፌስታል አስታው ከአዲስ አበባ ገብተህ በሱዳን አምልጠ መጣ። ባላገር መቼም አሰለጥን። ደፋር ባላገር። የወንዶቹ ድፍረት ቢሆን ማኛ ከብት። ይሄ ከብት ሃይማኖት ላይ ቆለን ማን አለብኝነት። አንዴ እኮ የሆነ ነገርሽን ብትያዥ ትስተካከይ ነበር። ቴንኪዩ። እንደዚህ መነጽር ይሸልማል። ሰው የሚነፋ ይሸልማል ግማሹ። ሳዲዬ ዝም ብለሽ ሳቂ አንቺ። ናቲ did you eat? Huh? Did you eat? Oh, Kidis is picking it up right now. Why you didn't eat breakfast? No, Nati, you should eat, okay? ኮንፍሌክስ አልቋል እንዴ? ቶስት ነው ምንድን ነው? ምን የለም። የሌለ ነገር ካለ ወተን እንገዛለን እንዴ። ቁርስ አይበላም እንዴ? አንተ ነግሬሃለሁ። መከራ ይቻ ሳድጌክ ብሬን ሳትመልስ ያሳደግኩን እንትን እንዳትል ናቲ። ደህና ነህ አባት? እንደ ጂጂክያ አንዱ አፕል የኔ ነው፣ እኔ ልበላው ነው። ወይኔ ጂጂክያ ከእሷ አስታውጣኝ። አንድ አፕሉን እኔ ልበላው ነው። ሌላ አፕል የለም። ለአንድ ፍሬ ልጆች፣ ህፃናት ልጆች መርዝ ያስበላሽ አባት ያምላክ። ደፈደፍ መልሳ ተንደፋደፈች።
ያ ሁሉ ብር አውጥታ ሄዳ ተሸንቁራ መታ መልሳ ቡሃ ከፃን ልጅ ጋር እየተወዳደረች ምግብ ምትበላ ውይ አይ ጂጂክያ የፋንዬ ሰራተኛ የፋንዬ ቤቢሲተር የታባሽ እንደዚህ ስታንጦለጭው የልጆችሽ ፓምፐርስ ቀያሪ አድርጎሽ ቁጭ አረገሽ። የፋንዬ ሰራተኛ ፋንዬ እግሩን ሰቅሎ እየተዝናና አረ ያስጠርግሻል። የታባሽ ወይዬ ያ ኖ ፕሮብለም ዩ አር ዌልካም። ዛሬማ ገና ከመምጣቴ ነው እንዴት እላለሁ። አናቴ ላይም ልብላ በትለኝ እሺ ነው የምልክ። በእናትሽ ትንሽ ስጭኝ፣ እርጉዝ ነሽ። ከኔ ወንድም አላረግሽም። ምን አባሽ ላርግልሽ ታዲያ? ምንድን ነው የምሰጥሽ? ባቅላባ ገዝተሻት በይ። ትንሽ ስጭኝ። ምን በዚህ በቲክቶክ መቀባበል ምግብ ተጀመረ እንዴ? እኔ ሳልመጣ እርጉዝ ነኝ። ለእኔ ብለሽ አረገሽ እንዴ? ፈልገሽ መሰለኝ ያረገሽው። ጸበል ነው። ጸበል እኮ በጸበል አይደለም እርጉዝ የሚወለደው፣ በጸሎት ነው። ብርክክ ብለሽ እመቤቴን በሰላም ገላግኝ። ምን ጸበል ምንሽ ሆድሽ ልዳብሽ? ሆድሽ ተወጥሮ አርፈሽ ጸሎትሽ ጸልይ። ምንም ጸበል አያገናኘውም ከእርግዝና ጋር። ወይ ሞሳድ የኔ ጌታ፣ ወይኔ ሞሳድዬ በጣም ይቅርታ። አንተ በእግር ጀምር፣ ተመልሼ እመጣለሁ። የእንግሊዙ ጠቅላይ ሚኒስትር ለስብሰባ ትፈለጊያለሽ ብሎኝ ሳላስበው ነው የመጣሁት። ወይኔ ሳልደውልልህ አሁን ሳይ ነው። እስቲ ና ግባ። በእግር ጀምርና 1 ዓመት ነው ይፈጃል ያልከኝ አይደል? እዛው እንገናኛለን። የታለ ሞሳድ? እስቲ ላስገባው። ምንድን ነው እዚህ ላይ ተንጠለጠላችሁ? ጠቅላላ የልገቡ ነው። አባቴ አምላክ ገደል ያስገባችሁ። ውረዱ እስቲ። ምን አባታችሁ ነው እዚህ ተንጠለጠላችሁት? ምን የሬሳ ስብስብ ነው? የልገቡ ነው። ኤልሳ ኃይሉ ምናምን አማኔል ስንት ስም ነው ያላት? ይቺ ደግሞ ደነዝ አንድ ስም አይበቃሽም? ኤልሳ ኃይሉ አማኔል የጎረቤታችሁን ስም ነው እንደ ጠቅላላ የምትጽፊው ላይሽ ላይ ነውረጀ። ለዛ ማታ ወርድሽ እዚህ ምን ሊሰሩ ነው የተንጠለጠሉት? ሞሳድ 1 ቁጥር ጻፍልኝ። እዚህ ላይ ተንጠልጥለው የት አባታችሁ ልትገቡ ነው? አባቴ የገባበት የሚካኤል አፈር ወስጄ የጎባ ሚካኤል ላስገባችሁና ምን አባታችሁ ነው እዚህ የምትሰሩት የምትንጠለጠሉት? እኔ ጋ ሞሳድ 1 ቁጥር ጻፍ። ከየት የመጡ ናቸው? ምን ሊሉኝ ነው ደግሞ የተሰበሰባችሁት? ምን አባታችሁ ፈልጋችሁ ነው? 56 ሚሊዮን የበሉትን መቀበል አቅቷችሁን የድሃዋ ጋ ፍጣችሁ የመጣችሁት? ብሩ ተመለሰ ተበላ። ወዴት ደረሰ ብሩ? እዛ ላይ ነው እኔ ትቻችሁ የሄድኩት። የ50 ዕቃ ጥጋቡ ልጅ እንትን ሚኪ ልጅ ሴትዮዋ እናትየው ተገኙ ምናምን ያላችሁት እኔ ወሬው ሁሉ ጠቅላላ አምልጦኛል። 56 ሚሊዮን ጋ ነኝ። ወዴት እንደሄደማ እንጠያየቃለን። 56 እናንተ አትጠይቁ። እኔ የተወሰነ ነገር ካልሰጡኝ ዝም አልልም። እናንተ ዝም በሉ እንዴ። ሀቢባስ አልተቀበለችም፣ ዝም አለች። ሀቢባም 56 ሚሊዮን መጨረሻው ሳይታወቅ ወይ ሚሊዮን። የ50 አለቃ ጥጋቡ ልጅ ምን የ50 አለቃ ጥጋቡ ልጅ ድሪቶ ነው? ድሪቶ ሆኗል ስሙ አላሉም? አብሮት የተማረው ልጅ ነው። እዛ አግኝቸው ክፍል ድሪቶ ነው ስሙ አለኝ። ምንድን ነው አለ? ደሬታ ነው ድሪታ። ወይ ተረሳ በዚሁ ቀን። ወይ ድሪቶ ድሬሳ። አዎ ድሬሳ። ሰው በዚህ ቢገኝም ባይገኝም በዚህ ኦሮሞነት በሚያዋጣበት ዘመን ሚኪዬን ጌታ አፈር ልብላ ጎንደሬ ነኝ ብሎ ቁጭ አለ። አየኔ አባት በእናቱ ይሆናል እኮ ያለበት። አይኔ አንድ አማራ ጎንደሬ ግፍተር ሲገፈትርለት እኮ ነው 50 አለቃ ጥጋቡ ልጅ ነኝ ብሎ ድርቅ ያለው።
የኔ አባት እና 56 ሚሊዮኑን ጸጥ አላችሁ። የሰደበኝ ሰው ካለ በመረጃ አምጡና ነገ ጠዋት ጸብ መጀመር አለብኝ። እንዲህ ጸብ መጀመር አለብኝ። እኔን ማን አባቱ ነው ሂጄ እስከምመጣ ይነካኛለ። አለበለዚያ ጸብ በደላላ ጀምራለሁ። እንዲሁም የነካኝ ካለ ንገሩኝ። ሞሳድና ግባ እስቲ። የት ነው ያለው ሞሳድ? ምን አለ? አንቺ ሚስቴ አንቺን ካላየች ህይወታችን ስድራራችንም አይሰምርም ካላገኘውሽ አለኝ። የለም ኦኬ ቡጣዬ ቅድም ሊፍቱ ጋር እንደገና አዝለዋቸው ነው የሚወስዷቸው። እንደዚህ እያዩ እንኳን የሆነ ስልጠና እንኳን አይሰጣቸውም። ታገር ስትወጡ ኢትዮጵያ ሀገሬ፣ ኢትዮጵያ ሀገሬ ሞኝነሽ ተላላ አሉ። አይ እኔ ያየሁት ኤርፖርት ውስጥ ተውን። እኔማ ቆሜ ሂዱ ወረፋ ያውቁ ምን ያውቁ አናቴ ላይ ሲወጡ ሂዱና ለቁና ስታልቁ ከኋላ ጨርሳለሁ። እኔ ብዙ ሰዓት ነበረኝ። ምንንም አያውቁትም። ውይ እኔ እንጃ እኔ አላውቅም። እንዳለ ደግሞ ሁሉም ኦሮሞ ኮቼ ካርጌ ነው። አማርኛ የምችል ምንም የላቸውም። እንዳለ ኦሮሞ፣ የደቡብ ልጆችም የሉም። ሁሉም ኦሮሞ እንዴፍቱ እንዴፍቱ እንዴፉ ይላሉ። አፈር ልብላ። ወዴት እንደሚሄዱ የሚያውቁ አይመስለኝም። እኔ በጣም ነው ያዘንኩት። የሰደበኝ ሰው ካለ በመረጃ አምጡና ነገ ጠዋት ጸብ መጀመር አለብኝ። እንዲህ ጸብ መጀመር አለብኝ። እኔን ማን አባቱ ነው ሂጄ እስከምመጣ ይነካኛለ። አለበለዚያ ጸብ በደላላ ጀምራለሁ። እንዲሁም የነካኝ ካለ ንገሩኝ።